ከመዝሙረ ዳዊት ቀድሞ መጸለይ ያለበት ውዳሴ ማርያም ነው እያላችሁ ቪዲዮ የምትሰሩ ሰዎች በደንብ ስሙኝ። ሁላችሁም ትክክለኛውን ነገር ማወቅ ከፈለጋችሁ እስከ መጨረሻው አድምጡኝ። እዚህ ጋር የሚደረጉትን ነገሮች በደንብ እያደረጋችሁ ለሁሉም አዳርሱልኝ። ብዙዎቻችሁ ቪዲዮውን እንደላካችሁልኝ ማለት ነው፣ አንዳንድ ሰዎች እዚህ ቲክታክ ላይ ማለት ነው ከመዝሙረ ዳዊት ቀድሞ መጸለይ ያለበት ውዳሴ ማርያም ነው በቤተ ክርስቲያናችን ሥርዓት እያሉ አይቻለሁኝ። ቢያንስ ሰው ግራ እንዳይጋባ በቤተ ክርስቲያናችን ባትሉ ጥሩ ነበረ። ይኸውላችሁ በየትኛውም ጊዜ ቢሆን በቤተ ክርስቲያን መዝሙረ ዳዊትና ውዳሴ ማርያም አብሮ በሚጸለይበት ጊዜ ከመዝሙረ ዳዊት ቀድሞ ውዳሴ ማርያም በፍጹም አይጸለይም። በፍጹም በመጀመሪያ መዝሙረ ዳዊት ይጸለያል፣ ከዚያ ውዳሴ ማርያም ይጸለያል። ምሳሌ ልንገራችሁ። ለምሳሌ በቤተ ክርስቲያናችን ሰው ሲያልፍ ጸሎተ ፍታት ይደረጋል አይደል? መዝሙረ ዳዊትና ውዳሴ ማርያም ይጸለያል። ታዲያ የትኛው ነው ቀድሞ የሚጸለየው? መዝሙረ ዳዊት፣ ከዚያ ነው ውዳሴ ማርያም። ልጨምርላችሁ፣ ሕማማት ላይ አሁን በየሰዓቱ መዝሙረ ዳዊትና ውዳሴ ማርያም ይጸለያል። 11 ሰዓት ላይ ከጠዋቱ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ መዝሙረ ዳዊትና ውዳሴ ማርያም ይጸለያል። ታዲያ የትኛው ነው ቀድሞ የሚጸለየው? መዝሙረ ዳዊት። መዝሙረ ዳዊት ይጸለያል፣ ከዚያ ውዳሴ ማርያም ይጸለያል ማለት ነው። ስለዚህ አስተካክሉ። ጥንቃቄ፣ ሰው ግራ እንዳይጋባ በደንብ ጥንቃቄ አድርጋችሁ ስሩ። እንደው ሌላውን ቀርቶ እኮ ዘመኑን የተደረሰበትን ዘመን እኮ ማየት ትችላላችሁ። መዝሙረ ዳዊት የብሉይ ኪዳን ነው። ውዳሴ ማርያም ደግሞ በሐዲስ ኪዳን የተደረሰ ድርሰት ነው። ስለዚህ ከብሉይ ኪዳንና ከሐዲስ ኪዳን ታዲያ ማን ነው የሚቀድመው? ብሉይ ኪዳን። ስለዚህ በመጀመሪያ የሚጸለየው ሁላችሁም እንድታውቁ እንፈልገው፣ በመጀመሪያ የሚጸለየው መዝሙረ ዳዊት ነው። መዝሙረ ዳዊት ነው። እስኪ ሁላችሁም ኮመንት ላይ መዝሙረ ዳዊት እንጸልይ እያላችሁ ጻፉልኝ። ሁላችሁም መዝሙረ ዳዊት እንጸልይ እያላችሁ ጻፉ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።